ሰላም ጤና ይስጥልኝ እንደምን አላችሁ ክብራትና ክብራን ውድ የፍሳ ዩቲዩብ ቻናል ተከታታዮች ዛሬ በድጋሚ ተመልሰን መጥተናል። ዛሬ የምናወራው ስለ ቤት ስለ ሱቅ እና ስለ አክሲዮን የምናወራችሁ ይሆናል። ይህንን መረጃ እስከ መጨረሻው ድረስ ቆይታችሁ ሰሙን እንጋብዛችኋለን። አብራችሁን ቆዩ። ተመልሰን መጥተናል። ዛሬ የምንገኘው በአያት ሪል ስቴት አቅራቢያ ወይም ደግሞ ሲኤምሲ ላይ ነው የምንገኘው። የሲኤምሲ ሳይታችንን ታውቃላችሁ 90% የደረሰ ግንባታ ላይ ነው ያለው። የውስጡ ጂፕሰም ተሰርቶለት አልቆ እንደገና የውጭውን ቀለምን በመቀባት ላይ ነው የምንገኘው። እናም በዚህ ሳይታችን በጣም ነፋሻማና ጥሩ የሆነ ቦታ እንደመሆኑ መጠን ተመራጭ ያደርገዋል። ያም ብቻ አይደለም፣ እዛው ሲኤምሲ አካባቢ ወይም ደግሞ የተባበሩት ስኩል ኦፍ ቱሞሮ አጠገብ በቅርብ የሚጀምሩ ሳይታችንም አለ። ያም እንደዚህ አይነት ውብና ያማረ ቦታ ላይ ነው የሚገኘው። በዚህ ሰፈር ቤታችሁን ገዝታችሁ የቤት ባለቤት እንድትሆኑ ሪከመንድ እናደርጋችኋለን። ታዲያ ስለ ሲኤምሲዩ ሳይት ስናወራችሁ ሲኤምሲዩ ሳይት ቆየት ብሎ ተጀምሯል ይታወቃል። ነገር ግን አሁን ከበፊቱ በተለየ መንገድ በፍጥነትና እጅግ ኳሊቲውን በጠበቀ መልኩ እየተሰራና ፈጥነን ልናስረከባችሁ በመንቀሳቀስ ላይ ነው ያለነው። ስለዚህ ይህ ሳይት ውስጥ አሁን ያለው ቤቶቹም ጥቂት ናቸው ያሉት። ባለ 3 መኝታ ናቸው። ሌሎች ባለ 1 ባለ 2 መኝታዎችን ጨርሰናል። ባለ 3 መኝታዎቹ ከ107 ካሬ ጀምሮ እናገኛለን እስከ 145 ካሬ ድረስ ማለት ነው። ይህ ማለት 107፣ 115፣ 127፣ 138 እና 145 ካሬዎች አሉን። 145 ካሬው ለየት ይላል። ያውም ዱፕሌክስ ይባላል። ዱፕሌክስ ማለት ያው ግራውንድ ፕላስ ዋን ነው። ፎቅ ላይ ፎቅ ነው እየተገነባ ያለው። ዱፕሌክሱ 145 ሲሆን ከስር 73 ካሬ እናም ደግሞ ከላይኛው 72 ካሬ ይይዛል። የላይኛው መኝታ ክፍል የልጆች መኝታ ክፍልን ጨምሮ የአባወራች መኝታ ክፍል ሻወር፣ ሽንት ቤትን አካቶ ነው ያለው። የስረኛው ደግሞ 72 ካሬው ላይ የምናገኘው ሳሎኑን እናገኛለን፣ ሻወር፣ ሽንት ቤት እናገኛለን። የሰራተኛ ክፍል አለ፣ እንዲሁም ኪችንን ያጋትታል ማለት ነው። በተጨማሪ ሳሎን ደግሞ የላይኛው ክፍል ላይ አንድ ሳሎን አለ፣ 2 ሳሎን ነው ያለው ማለት ነው። በቪላ ስታንዳርድ የተሰራ ጥሩ የሚባል ዘመናዊ ዱፕሌክስ ነው ማለት ነው። ታዲያ በእነዚህ ቤቶቻችን ውስጥ እንግዲህ መታችሁ የቤት ባለቤት መሆን ትችላላችሁ። ቅድመ ክፍያችን 15% ብቻ ነው። 15% ከከፈላችሁ በኋላ ከ4 ወርና ከ5 ወር በኋላ ሁለተኛውን ክፍያ መክፈል ትችላላችሁ። ምንም አይነት የዋጋ ጭማሪ አያጋጥማችሁም። እኛ ለየት የሚያደርገን አንድም ይሄ ነው። በኢትዮጵያ ብር ነው የምናዋውለው። አንዴ በተፈራረምንበት ዋጋ ቤታችን ስንረከብ በራሱ ክፍያ ነው የምንፈጽመው ማለት ነው። ይሄኛው ሳይታችን ላይ እስከ 3000 ድረስ የሚደርሱ ሱቆች አሉ የተባሉ ከኢትዮጵያ ውስጥ የመጀመሪያውና ትልቁ ግዙፍ የሆነ ሞል ነው ሰራ ያለው። ታዲያ እዚህ ሞል ላይ ለየት የሚያደርገው ምንድነው? ከስተመሩም እዛው ነው የምናገኘው ማለት ነው። ይሄም ማለት እስከ 50 እና እስከ 60 ሺህ ዕለታዊ ጎብኚዎች ያሉበት ቦታ ስለሆነ ለየት ያደርገዋል። እና በዚህ ቦታ ላይ ሱቅ ብትገዙ የእውነት እጅግ ትርፋማ ነው የምትሆኑት። ሱቃችንን 24 ካሬ ጀምሮ እስከ 300 ካሬ ድረስ አለ። በፈለጋችሁት የካሬ መጠን በፈለጋችሁት ቦታ መግዛት ትችላላችሁ። እነዚህ ሱቆች አገልግሎታቸው የሚውሉት ለተለያዩ ለሬስቶራንቶች፣ ለባንክ፣ ለፋይናንስ እና ለኢንሹራንስ ተቋማት እንዲሁም ለሆቴሎች፣ ፀጉር ቤቶች የመሳሰሉት አገልግሎቶችን ይይዛል ማለት ነው። እናንተም ከዚህ በአቅማችሁ መሰረት 24 ካሬ ጀምሮ እስከ 300 ካሬ ድረስ መግዛት ትችላላችሁ። የሱቅ ባለቤት መሆን ትችላላችሁ። በጣም ትርፋማ ነው የምትሆኑበት። ምክንያቱም መሀል ከተማ ላይ ነው ቦታው። በጣም ለንግድ ምቹ የሆነ ሰፈር ነው። እየለማ ያለ ሰፈር ነው። ቅድመ ክፍያችን የሱ ደግሞ 25% ነው። በ4 ጊዜ ክፍያ ነው የምንጨርሰው። እሱም ምንም አይነት የዋጋ ጭማሪ አይደረግም። ከግራውንድ ጀምሮ እስከ 3ኛ ፎቅ ድረስ ነው ሱቅ ያለ። በዚህ ቤት ውስጥ ወይም ደግሞ በዚህ ሱቅ ትርፋማ የምትሆኑበትን የራሳችሁ የምታደርጉበት ኦፖርቹኒቲዎች አሁን ተፈጥሮ ነው ያሉት። እናም ነገ ዛሬ ሳትሉ ደውላችሁ ቦታችሁን ያዙ እንላለን። እንዲሁም ደግሞ በሶስተኛ ደረጃ ላይ ያለን አክሲዮን ነው። አክሲዮናችን እጅግ በጣም ትርፋማ አክሲዮን ነው ያለን። እስከ 9 አይነት እህት ኩባንያዎች አሉት ድርጅታችን። እስካሁንም ድረስ ደግሞ በትርፍ ክፍፍሉ የተመሰገነለት 1% እስከ 51.3% ትርፍ ክፍፍል ለባለ አክሲዮኖች ዲቪደንድ ያከፋፈለ ድርጅት ነው። ስለዚህ እናንተም ደግሞ የዚህ ድርጅት ባለቤት መሆን ትችላላችሁ። እቤት መግዛት ባትችሉ እቤት እየሰራችሁ የምትሽጡበትን አጋጣሚዎችን ደግሞ አዘጋጅተንላችኋል ማለት ነው። የአንድ አክሲዮን ዋጋ 100 ብር ነው። ዝቅተኛ መግዛት የሚቻለው አክሲዮን 2500 ነው። ይህንን ወደ ብር ስንቀይረው 250 ሺህ ብር ይሆናል ማለት ነው።
የአክሲዮናችን ቅድመ ክፍያ 40% ነው። 40%ቱ ወደ ብር ሲሰላ ከሰርቪስ ቻርጁ ጨምሮ 5% ሰርቪስ ቻርጅ አለ። ከሰርቪስ ቻርጁ ጨምሮ 112500 ብር ቅድመ ክፍያ መክፈል እንችላለን ማለት ነው። ይህም 40% ነው። 60%ቱን ከ3 እስከ 5 ዓመት ቀስ እያለን መክፈል እንችላለን። እንዲሁ ደግሞ ከከፈልን በወሩ ነው ወዲያው ሊቆጥርልን የሚችለው ማለት ነው። ምክንያቱም ድርጅቱ ከፍ ያለና ያደገ ስለሆነ ገና ለማሳደግ ብሎ ምንም ወደኋላ የሚያስቀርባችሁ የሚጎትትባችሁ ነገር የለም። ስለዚህ እንደገዛችሁት በወሩ ይቆጥርላችሁ ይጀምራል ማለት ነው እና ይሄ 40%ቱን ከፍላችሁ ቀሪውን 60% እናንተ እንኳን መለሳችሁ ለ60%ቱ ብር ገንዘብ ባትከፍሉት ይሄኛው 40% የከፈላችሁት ራሱ ገንዘቡን ሊተካላችሁ ወይም 60%ቱን ሊሞላላችሁ ይችላል ማለት ነው። ስለዚህ ይሄንንና የመሳሰሉትን መረጃዎች ለማግኘት ደግሞ በይበልጥ በቴሌግራም በኢሞ በዋትስአፕም ደግሞ ዲቴል መረጃውን እንልክላችኋለን። ከስር በመታዩት ስልክ አሊያም በ0917 967226 ላይ ይደውሉልን። በውጭ ያላችሁ ሰዎች እዛው ሆናችሁ ሁሉ ነገር መጨረስ ትችላላችሁ። ውላችንን በዲኤችኤል ልከንላችሁ እዛው ሆናችሁ ውል መፈረም ትችላላችሁ። አሊያም ደግሞ ሀገር ውስጥ ባለው ወኪሎቻችሁ ውላችሁን መፈጸም ትችላላችሁ። ምንም አይነት ሐሳብ አይገባችሁም። ድርጅታችን የሚያስረክበውን ቤት ነው የሚሰራው። ገንብተናል። ግንባታቸውን በመጠናቀቅ ላይ ነው ያሉት። ይህንና የመሳሰሉት መረጃዎች እንዲደርሳችሁ ቻናላችንን ሰብስክራይብ ያድርጉ። እስካሁን አብራችሁን ስለቆያችሁ እናመሰግናለን። መልካም ጊዜ ይሁንላችሁ በያላችሁበት።